እመኑኝ ካሁን በኋላ ስልካችሁ ውስጥ ብር ያለ ጥቅል አልገዛም አይላችሁ። ማለትም ኢትዮ ቴሌኮም ስልካችሁ ውስጥ 5 ብር ካለ የ5 ብር ጥቅል አይገዛላችሁም። ኢቭን 7 ብር ያለ የ5 ብር ጥቅል አይገዛላችሁ። እና ዛሬ ለዚህ ችግራችሁ ምርጥ መፍትሄ በዚህ ቪዲዮ አቅርቤላችኋለሁ ማለት ነው። እና በዚህ ቪዲዮ ይህን ችግር በቀላሉ እንፈታለን። እንዴት አድርገን ጥቅሎችን ባለን ብር መግዛት እንደምንችል የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ ተከታተሉኝ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። እንደዚህ አይነት አዳዲስ ቪዲዮዎችን ሲለቅ ደግሞ እንዲደርሳችሁ የደወል ምልክቷን ማብራት እንዳይረሳ። ወደ ቪዲዮ በመጀመሪያ እስቲ እዚህ ጋር ወደ ፎን ወደ ኮለሩ እንልና ጥቅል ለመግዛት ልሞክር። መጀመሪያ ስልኬ ውስጥ ያለውን ብር ላሳያችሁ ማለት ነው። ኦኬ እዚህ ጋር ስልኬ ውስጥ ያለውን ብር ሳሳያችሁ እዚህ ጋር እንደምታዩት 5.43 ሳንቲም ነው አለኝ። 5 ብር ከ43 ሳንቲም ማለት ነው። እና አንዳንድ ጊዜ ሳይሆን ብዙ ጊዜ 10 ብር እያለ እንኳን የ5 ብር ጥቅል አይገዛምና ይህንን እንዴት መፍታት እንደምትችሉ በዚህ ቪዲዮ ነው ማለት ነው የማሳያችሁ። እስቲ አሁን ጥቅል ለመግዛት ልሞክር። ጥቅል ለመግዛት ስሞክር እንግዲህ እንደምታዩት እምቢ ይለኛል ማለት ነው። እዚህ ጋር እስቲ አሁን እዚህ ጋር ኢለታዊ በ5 ብር 100 ሜጋባይት ለመግዛት ልሞክር። እወቁ እንግዲህ መጀመሪያ 5 ብር ከ43 ሳንቲም አለኝ። ኦኬ አሁን ኢለታዊውን ለመግዛት ስሞክር ምን እንደምለኝ ብቻ ተመልከቱ። ያለውት ቀሪ ሂሳብ ጥቅሉን ለመግዛት በቂ አይደለም እባክዎ ይምሉና እንደገና ይሞክሩ ይላል ማለት ነው። ኦኬ ለእንደዛ አይነት ችግር አሁን መፍትሄው ምንድነው መሰላችሁ? በመጀመሪያ እንደዚህ ትሄዳላችሁ ማለት ነው። እዚህ ጋር እንደዚህ ትሄዱና ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ስትገቡ እዚህ ጋር ከሴቲንግ ማይ ፎን ከሚለው በታች በኩል ሲም ኤንድ ኔትወርክ ሴቲንግ የሚል አለ። እሱን ትነካላችሁ። ከሌለም ደግሞ ሰርች ማድረጋ ላይ ሲም ኤንድ ኔትወርክ ሴቲንግስ የሚለውን ሰርች አድርጋችሁ መግባት ትችላላችሁ። እንደዚህ ስትገቡ እዚህ ጋር ኢትዮ ቴሌኮም፣ ሳፋሪኮም ምናምን ብሎ የተለያዩ ሴቲንጎችን ያመጣላችኋል። አንዳንድ ስልኮች ላይ ደግሞ በዚህ ወይ ላስቀምጥላችሁ ይችላል። በራሱ በየስልኩ ሴቲንግ ስታይል ነው። እናንተ ኢትዮ ቴሌኮም የሚለውን ትነካላችሁ ማለት ነው። እናም እዚህ ጋር እንደምታዩት ሲም ምናምን የሚሉ ሞባይል ዳታ ሪማይኒንግ ምናምን የሚሉ አለ። እናንተ እታች ጋር ሄዳችሁ ኔትወርክ ታይፕ የሚለውን ትነካላችሁ ማለት ነው። ኦኬ እሱን እንደነካችሁ እዚህ ጋር 2GB 3GB 4GB አውቶ የሚል አለ። 2G and 3G አውቶ 3G ኦንሊ እና 2G ኦንሊ የሚል አለ። እንግዲህ እኛ ዳታውን ለመግዛት ያሉት ቀሪ ሂሳብ አነስተኛ ነው ያለ ስላስቸገረ እስቲ 2G ኦንሊ እናድርገው። 2G ኦንሊ ስናደርገው እስቲ እንደምትመለከቱት እንዴት እንደሚገዛ ታላችሁ ማለት ነው። ኦኬ አሁንም እስቲ ስልክ ውስጥ ያለውን ብር ላሳያችሁ። ኦኬ አሁንም እንደምታዩት 5 ብር ከ43 ሳንቲም ነው ያለኝ ቀሪ ሂሳብ ማለት ነው። አሁን ዳታውን ለመግዛት ልሞክር። ኦኬ የኢንተርኔት እንላለን። ከዛም እስቲ ኢለታዊ እንምረጥኛ የኢንተርኔት ኢለታዊ እንምረጥና እስቲ ለመግዛት እንሞክር። በ5 ብር 100 ሜጋባይት የሚለውን ልሞክር ማለት ነው። ቅድምና እንደምታዩት እምቢ ብሎኛል። አሁን ግን እስቲ ኦኬ አሁን በመታወት በተሳካ ሁኔታ ዳታውን ገዝቻለሁ ማለት ነው። ትዕዛዙ በተሳካ ሁኔታ ተልኳል። የማረጋገጫ አጭር የጽሁፍ መልእክት ይደርሶታል ይለኛል ማለት ነው። ኦኬ እስቲ አጭር የጽሁፍ መልእክቱን እንጠብቅ። ኦኬ እስቲ ሜሴጁን ላከልኝን እንያ። ይኸው እዚህ ጋር በጥያቄው መሰረት ዴይሊ ኢንተርኔት ፓኬጅ 100 MB to be expired after 24 hours የሚል ሜሴጅ ተልኮልኛል ማለት ነው። እንግዲህ 100 ሜጋባይቱን በተሳካ ሁኔታ ገዝቻለሁ ማለት ነው። እናንተም እንደዚህ መጠቀም ትችላላችሁ። ያለኝን ቀሪ ሂሳብ ላሳያችሁ ማለት ነው። ላይክ እንደዚህ ገብታችሁ ያላችሁንም ቀሪ ሂሳብ ማየት ትችላላችሁ። ላሳያችሁ ያው ያለኝ ቀሪ ሂሳብ 5 ብር ነበር ቅድም፣ አሁን 0.43 ሳንቲም ቀርቷል ማለት ነው። እና ደግሞ ኔትወርኩንም ብታስተካክሉ ችግር የለም። ኔትወርኩን በድጋሚ እንደ በመግባትና ማስተካከል ትችላላችሁ ማለት ነው። ኢትዮ ቴሌኮም የሚለውን በመንካት ከዛ መልሳችሁ 2 3 4 አውቶ የሚለውን መርጣችሁ ኦኬ ብላችሁ ማውጣት ትችላላችሁ ማለት ነው።
እና የፈለጋችሁትን ነገር ገብታችሁ መጠቀም ትችላላችሁ። ላይክ እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ ፎር ዋቺንግ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ኮሜንት ላይ በቀጣይ ምን አይነት ቪዲዮ እንደምሰራላችሁ ሳጀስት አድርጉልኝ። ሰብስክራይብ እና ላይክ ፕሌስ አድርጉልኝ። ቪዲዮ የቫይራል እንደወጣ ደግሞ ላይክ አድርጉልኝ። አመሰግናለሁ።